ተመርቃ አንድ ወር ሳይሞላት ወደ አረብ ሀገር አቀናች። እጅግ አሳዛኝ ዜና ዛሬ የተሰማው። ስደት የበርካቶችን ሕይወት በጣም በሚያሳዝን ሁኔታ ቢቀይርም በዛው ልክ ደግሞ በርካቶችም ሕይወታቸው ሲያልፍም ይስተዋላል። በተለይ በተለያዩ መንገዶች ከሀገር የሚወጡት ስደተኞች ያወጣጣቸው ምክንያት የሚኖሩበት ሁኔታ፣ የሄዱበት ስፍራ በጣም አስቸጋሪ ይሆንባቸዋል። ቀንቶላቸው አሜሪካና አውሮፓ የሚሄዱት በጣም በተሻለ ኑሮና በተሻለ ሁኔታ ላይ ይገኛሉ። ነፃነታቸውም መብታቸውም ተከብሮ ግን ወደ አረብ ሀገር የሚሄዱት ነፃነታቸው እጅግ አሳዛኝና አብዛኞቹ ፈተና ውስጥ እንደሆኑም ይታያል። በተለይ የማዳም ቅመም ሆኖ የሚሰሩት ሴቶቻችን በጣም በከፍተኛ ሁኔታ አሳዛኝና ከባድ ፈተና ውስጥ እንዳሉ ጭምርም የወጡት መረጃዎችና እውነታዎች ያሳያሉ። ሰው ቤት ተቀጥሮ መስራት በጣም ከባድና ፈታኙ ነው። በተለይ በዛ ላይ ደግሞም በጣም የሚያሳዝነው በባህር ሄዶ በበረሃ የሚሞቱት አሉ፣ በባህር የሚበሉት አሉ፣ የአሳ እራት የሚሆኑት አልፎም ደግሞ በድንበር ላይ በፖሊስ በጸጥታ ኃይሎች የሚመቱት የሚደፈሩት ሴቶቻችን በጣም ብዙ ፈተና መከራን አይቶ ነው አረብ ሀገር የሚደርሱት። ሄዶም የተቀየሩት በርካታ ቁጥር ያላቸው ከአረብ ሀገር ራሳቸውን ለቤተሰቦች ለሀገር ተርፎ የመጡትም አሉ። ታዲያ ምን ያደርጋል? አንዳንዶቹ ደግሞ በጣም በሚያሳዝን ሁኔታ የሚደርሳቸው ፈተናና የሚገጥማቸው ፈተና አሲድ የተደፋባቸው ከፎቅ ተወርውሮ ታስሮ ሲመቱ ብዙ ፈተና መከራ የሚያዩትም አሉ። ታዲያስ በርካታ ቁጥር ያላቸው ኢትዮጵያኖች ወደ አረብ ሀገር ይሄዳሉ። ከዚህ ተነስቶ ይሄዳሉ። ሄደው ሰው ቤት ተቀጥሮ ይሰራሉ። በተለይ ሴቶች እጅግ አሳዛኝና ፈተና ውስጥ ሆኖ ያን ሁላ ተቋቁሞ ያሉ ደግሞም አንዳንድ ወንዶች አፈቅርሻለሁ አፈቅርሃለሁ እያሉ በጣም በሚያሳዝን ሁኔታ ሴቱም ወደ ወንዱ ወንዱም ከሴቱ ከአረብ ሀገር ስደተኞችን የሚዘርፉበትና የሚያጭበረብሩበት አንዳንዶቹ አይምሯቸውን ሌሎቹ ሕይወታቸው ፈተና ላይ የወደቀበት ሁኔታም ተስተውሏል። ይህ ጭካኔ ከአይምሮ ልጠፋ እንደሚገባ ጭምርም ሁሉም ሰርቶ ያመጣውን ገንዘብ መጠቀም እንዳለበትም ነው። የተለያዩ ፈተናዎች ይሰማሉ። ዛሬ ግን የተሰማው ለየት ያለና እጅግ አሳዛኝ መረጃ ነው። አብዛኞቹ አረብ ሀገር የሚሄዱት በተለይ እስከ 10ኛ ወይም አለዚያ 10ኛ ክፍል ሳያጠናቅቁ በብዛት ይሄዳሉ። አረብ ሀገር የምሰማው ይህ ነው። በዲግሪ ደረጃ ሰው ቤት ለመቀጠር ይሄዳል ቢባልም ዘበት ነው እንጂ አብዛኞቹ ስርዓትን እዚህ ቁጭ አልን ብሎ አቤቱታ ሲያቀርቡ እንጂ ቆርጦ ተነስቶ ለመስራት ሄዶ ራሳቸውን ለመለወጥ ሲሄዱም አልተስተዋለም። ታዲያ የሚያሳዝነው የዚህች እህታችን ትውልዷም እድገቷን በመዲናችን አዲስ አበባ የሆነው በጣም የሚያሳዝነው የእሷ ህልፈት በርካቶችን እንባ አራጭቷል። ማታ ለእናቷ ደውላ በሰላም ደህና ደሪ ብላት በጠዋቱ ህይወቷ ማለፉ በርካቶችን እንዳሳዘነ ጭምርም ነው። ወጣት ሬዲት ተፈራ ትባላለች ወይም ሬዱ ተብላ ትጠራለች። በቤተሰቦቿም እንደ ጓደኞቿም ሬዱ ተብላ ነው የምትታወቀው። ስሟ ሬዲት ተፈራ ይባላል። ትውልዷም እድገቷን በመዲናችን አዲስ አበባ ሲሆን በአካውንቲንግ ተመርቃ 21 ዓመት ያልተኖረ ልጅነት በማለትም ነው ቤተሰቦቿ በእንባ እየተናገሩ ያሉት። ይህች እህታችን ታዲያ አንድ ወር ተመርቃ በተመረቀችው አንድ ወር ውስጥ ነበር ወደ ዱባይ ለመስራት የሄደችው። ወደ ዱባይ ሻርጃ በምትኖርበት ስፍራ ላይ በጣም የሚያሳዝነው አሰሪዋ ደውላ በማግስቱ በጣም የሚያሳዝነው ለእናትየው ልጃችሁ ራሷን አጥፍታ ተገኝታለች በማለትም በኢሞ ላወራቻት ለቤተሰቦቿ ደውላ በጣም የሚያሳዝን ሁኔታ ይህን ነገር ነበር መርዶን የነገረቻቸው። ታዲያስ በዚህ ዙሪያ ትውልደ ኢትዮጵያኖችም ቤተሰቦቿ ቢያንስ እንዳው ልጃችን የሞተችበትን ሁኔታ እንዲያጣሩን አልፎም ደግሞም ሀገሯ አስክሪኗ እኛም በሀገሯ አፈር አልብሰን እርማችንን እናውጣ እባካችሁ በማለትም የቤተሰቦቿ ህመም እንግዲህ ምን ያህል ከባድ ነው ለጀመረም ጥሪ ማስተላለፋቸው የምታወስ ነው። ታዲያስ ትውልደ ኢትዮጵያውያን ወይም የኢትዮጵያ ኮሚኒቲ በዱባይ ያደረገው ርብርብ በጣም የሚገርም ነው። አስክሬኗ ለምርመራ ኩዌት ሆስፒታል እንደገባ ጭምርም የወጡት መረጃዎች ያሳያሉ። ከዛም አስክሬኗ ወደ ኢትዮጵያ እንደሚያመጡ ቃል ገብቶላቸው በጉምሩክ በኩል ንግግር ላይ እንዳሉ ጭምርም የወጡት መረጃዎች ያሳያሉ። የዚች ልጅ ምርመራ ውጤት ገና ይፋ አልተደረገም። እውነት ራሷን አጥፍታ ወይስ እንዳው ምንድን ነው? 4 ወር ውስጥ ነው አሁን እንግዲህ ዱባይ ከሄደች 4ኛ ወሯ እንደሆነ ጭምርም የወጡት መረጃዎች ያሳያሉ። እውነት ራሷን አጥፍታ ነው ወይስ እንዳው የማዳም ይሁን በሰው እጅ ህይወቷ አልፎ ነው? በዚህ ዙሪያ ነው ኢትዮጵያውያኖች ርብርብ ሊያደርጉ የሚገቡት። ውጤቱ እንዳይዛባ በትክክል ነገሮችን አጣርቶ ፊቲ እንደሚያስፈልጋት ፊቲ ከሆነ ራሷን ካጠፋች ደግሞ ምንም ማድረግ እንደማይቻል ጭምርም ይህን ማጣራት እንዳለባቸው ጭምርም ነው። በተለይ በመብት ዙሪያ በነጻነት ዙሪያ አረብ ሀገር ያለው ፈተና መከራ ነው። በተለይ ለኢትዮጵያውያን የተለያዩ
ከገና እድገት ላይ ካሉት ሀገራት የሚሄዱት። ነጻነት የለም፣ ብዙ ፈተና ነው፣ መከራ ነው። በጣም የሚያሳዝነው እንደ አውሮፓና አሜሪካ አይደለም። እጅግ አስቸጋሪና ፈታኝ ሁኔታ ስለሆነ አጠቃላይ ኢትዮጵያኖች የሚያደርጉት ርብርብ ሊመሰገን ይገባል። እይታችን አንድ ከዱባይ በጣም የምታደርገው ርብርብ በጣም ልዩ እንደሆነ ጭምርም ነው። ሁሉም መልካምነት ለራስ ነው። ኢትዮጵያዊነት በአንድነትም አዋጥቶም ቢሆን ያለውን ሁሉ ነገር ማድረግ አለበት። ነገም በራሱ አያምጣውና የሆነ ነገር ቢፈጠር እግዚአብሔር ይጠብቃቸው። የሆነ ነገር ቢፈጠር የምታደጋቸው ህመም ቢመጣም ሁሉ ነገር እጃቸው አጠገባቸው በመሆን አይዟቸው የሚለው ትውልደ ኢትዮጵያውያን ስለሆኑ ለራሳቸው ስለ መልካም ነገር ማድረግ እንዳለባቸው ጭምርም ነው። አንድነትና ህብረት እንዲህ ሲሆን ያምራል። አስክሬኗ ወደ ሀገር ቤት እንደመጣ ጭምርም የወጡት መረጃዎች ያሳያሉ። በተለይ ቤተሰቦቿ በጣም በከፍተኛ ሁኔታ እየተጠባበቁ እንደሚገኙ ጭምርም ነው። ምክንያቱም እርማቸውን እንኳን ቢያንስ አስክሬኗን አይቶ ሽኝት እንዲያደርጉ በማለት ነው ቤተሰቦቿም ጥሪ ያቀረቡ ያሉት። እጅግ አሳዛኝና ልብ የሚነካ መረጃ ነው። ለመጀመሪያ ጊዜ ማለት ይቻላል በሚዲያ ደረጃም በጣም የሚያሳዝነው የትምህርት ሁኔታ ዲግሪ ተመርቃ ትምህርቷንም ሳትጠቀም በጣም የሚያሳዝነውና ልብ የሚነካው ታሪክ ነው። በጣም ልብ ይነካል። እንዳው በዲግሪ ለዲግሪ የሚሆኑ ስራዎች አሉ በዱባይ ሀገር። ያው ያ ስራ እንኳን ያው ከዚህ ደግሞ በጣም ከባድ ነው። እዛ ሆኖ ገና ነገሮችን አመቻችቶ ነው ያ ሁላ ሄዳ ሰው ቤት እየተቀጠረች በጣም በሚያሳዝን ሁኔታ ያን ሁላ የተማረችበት ትምህርትም ውሃ መብላቱም ነው በርካቶችንም እያሳዘነ ያለው። በሀገራችን ያለው የትምህርት ካሪኩለምም ይሁን በአሁኑ ሰዓት ደግሞ ያለው ፈተና መከራ ነው። ስራ የማግኘት እድሉ በጣም ጠባብ እንደሆነ ጭምርም ነው። እጅግ አሳዛኝ ያልተኖረ 21 ዓመት ልጅነት በጣም የሚያሳዝን ሁኔታ ገና በለጋ ዕድሜዋ ህይወቷ ማለፉ ወይም መቀጠፉ በርካቶችን እንዳሳዘነ ጭምርም ነው። የረዱ አስክሬንን በማስመጣት ዙሪያ አሁንም ኢትዮጵያኖች ትብብራችሁ አይለየን በማለት አጎቷ ልጅ በመናገርም ጥሪዋን እያስተላለፈች እንደሚገኝ ጭምርም ነው። የወጣት ረዱ ህልፈት በርካቶችን እንባ ያራጨና ያልታሰበ አስደንጋጭ ክስተት እንደነበረ ጭምርም ነው። ራሷንም ቢሆን ወይም ሰው አጥፍቶ ይሁን ራስን የሚያስጠፋ ነገርም ቢሆን በጣም አሳዛኝ፣ ሰው ማድረግ የሌለበት ነገር ቢሆን ራስን በማጥፋት መፍትሄ አይመጣም። ምክንያቱም ከፈጣሪ ጋር የበለጠ መቀያየምና መጣላት ነው የሚሆነው። ስለዚህ ራስን ማጥፋት እንደማስፈልግ ደግሞም ለቤተሰብ ማሰብ እንደሚያስፈልግ ጭምርም ነው። ቤተሰቦች ምን ያህል ልባቸው እንደምነካ እንኳን ማገናዘብ ያስፈልጋል። በጣም አሳዛኝ ነው። ብቻ እግዚአብሔር በጣም ከባድ ፈተናውን ቤተሰቦቿ ላይ የደረሰውን በጣም የሚያሳዝን በቸርነቱና በደግነቱ በክንዱ እንዲያሻግራቸው መጽናናቱን ለቤተሰቦቿ እንድልክላቸው የሁሉም ምኞት ነው። በርካታ ኢትዮጵያኖች ሀዘናቸውን እየገለጹ ይገኛሉ። ልጃቸውን የመሰለ ራሷን ሲያጠፋ ማለት በጣም ከባድ ነው። ራስ አጥፍቶ ለቤተሰቦቹ ምን ያህል መከራ እንደሆነ ነው። እውነት እንዳው የቱ ጋ ነው እሷ ተገላ ወይስ ራሷን አጥፍታ በሰላም ከእናቷ ጋር ማታ ስታወራ የነበረችው ልጅ እንዴት ማግስት ሞታ ተገኘች ራሷን አጥፍታ የሚባለው ነገር በጣም ያስጠይቃል፣ ያጠያይቃልም። በጣም አሳዛኝ ነው። ብቻ የተፈጠረው ነገር እጅግ ልብ የሚነካ ነው። ፊት የሚያስፈልጋት ከሆነ ኢትዮጵያኖችን በደንብ ሆስፒታል ላይ ያለውን የአስክሬን ምርመራን በደንብ ማየት እንዳለባቸውና ማረጋገጥ እንዳለባቸው ጭምርም ነው የወጡት መረጃዎች የሚያሳዩት። የዚች ልጅ ነፍስ ህልፈት በጣም በርካቶችን እንዳሳዘነ ጭምርም ነው የወጡት መረጃዎችን በማስመልከትም አስክሬኗን ወደ ኢትዮጵያ እናስመጣለን እያሉ ስለሆነ ያን በማስመልከትም የምርመራ ውጤቱንም በቀጣዩ ለእናንተ ይዘንላችሁ የምንመጣ ይሆናል። ሚኪያስ ነኝ ከሚኪያስ ታቦር። ይህንን ቻናል ሰብስክራይብ በማድረግ ልደመጡና ወሳኝ የሆኑት መረጃዎችን ማግኘት ይችላሉ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለመላ ቤተሰቦቿና ለወዳጅ ዘመዶቿ መጽናናትን እንመኛለን ከሚዲያችን።